ሰዎች እጃቸው ላይ ገንዘብ ኖሯቸው ኢንቨስት ለማድረግ የሚፈሩባቸው ዋና ዋና ምክንያቶች፣ አንደኛ ኪሳራ ውስጥ ላለመግባት፣ ለፍተው ጥረው ያመጡትን ገንዘብ በኢንቨስትመንት ኪሳራ፣ በንብረት መጥፋት፣ መበላሸትና መጭበርበር ገንዘቤን አጣለሁ ብሎ በመፍራት፣ ሁለተኛ ኢንቨስት ስለማደርግበት ነገር በቂ እውቀት ወይም ልምድ የለኝም፣ በሌሎች ሰዎች አድቫንቴጅ ይያዝብኛል ብሎ በማሰብ፣ ሶስተኛ የኢንቨስትመንት ኃላፊነት ይከብደኛል ብሎ በመፍራት፣ አራተኛው ምክንያት ደግሞ በቂ የፋይናንስ አቅም የለኝም ብሎ በመፍራት ነው። ከላይ ከተጠቀሱት ምክንያቶች አንጻር በጣም ሴፍ የሚባለውን ኢንቨስትመንት ኢትዮጵያ ውስጥ የንግድ ሱቆችን መግዛት ነው። ምክንያቱም አንደኛ የንግድ ሱቆች ቋሚ ንብረት በመሆናቸው የመጥፋት የመበላሸት ስጋት የለባቸው። በአንድ ጊዜ ግብይት ሽያጫቸው የሚጠናቀቁ በመሆናቸውም የመጭበርበር እድላቸው ዝቅተኛ ነው። ሁለተኛ የንግድ ሱቆች የፈለጉትን የሚያውቁትን ልምድ ያለውትን ስራ ለመስራት የሚያስችሉ በመሆናቸው አሊያም ደግሞ በማከራየት ገቢ ሊያስገኙ በመቻላቸው ነው። ሶስተኛ ከኃላፊነት አንጻር የንግድ ሱቆችን በቀላሉ ማከራየት ይቻላል። አራተኛ በቂ የፋይናንስ አቅም የለኝም ለሚለው ስጋት ሱቆች የይዞታ ማረጋገጫ ካርታ ስላላቸው ከባንክና ከተለያዩ የፋይናንስ ተቋማት ብድር ለመውሰድ ያስችላሉ። በቪዲዮ ላይ ያያችኋቸው ሙሉ ለሙሉ በሚባል ደረጃ የተጠናቀቁ ሱቆች የሚገኙት በገርጂ ቶቶት የባህል ምግብ አዳራሽ አካባቢ ሲሆን ከ4.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ ከ50% የባንክ አማራጭ ጋር አቅርበንልዎታል። ለበለጠ መረጃ ወደ 0910 995657 ይደውሉልን።